ሰላም የቻናላችን ቤተሰቦች ዛሬም አዲስ ኤርድሮፕ ይዤላችሁ መጥቻለሁ። KYTC ኢን ዋሌት ይባላል። የተለያዩ ኤርድሮፖችን አሉ። እዚህ KYTC ላይ የተለያዩ ፍሪ መጀመሪያ ላይ ስገቡ እንደምታዩት ከላይ $750 ወርዝ የሚያደርግ 1500 ቶኬን ተሰጥቶኛል። ጎን ደግሞ የተለያዩ ብንሰራቸው ታስኮች ይኖራሉ። እንደገና ደግሞ ሰፖርቲም አላቸው። እዚህ ላይ እንዴት እንደምትመዘግቡ ይሄን ፍሪ ደግሞ ቶኬኑን ፍሪ ቶኬን ወስዳችሁ እንዴት እንደምታስቀምጡ ከስር እንደምታዩት እዚህ ጋር VERV የሚባለውን ይኸው 2500 ቶኬን ሰጥቶኝ ወርዝ የሚያደርገው ደግሞ $750 ነው የሚለው። ይሄንን ደግሞ መች ነው የምናወጣው፣ እንዴት ነው ኮንቨርት የምናደርገው የሚለውን ሁሉንም ነገር በዚህ አሳያችኋለሁ። እዚህ ላይ የምትመዘገሙበትን ሊንክ ቴሌግራም ላይ አስቀምጥላችኋለሁ። ከስር ዲስክሪፕሽን ላይም አለ። አፕሊኬሽኑን ዳውንሎድ እናደርግና እንዴት ሬጂስተር እንደምናደርግ እንዴት ስራዎችን አብረን እንደምንሰራ እናያለን። ቪዲዮን ባለማሳለፍ እስከ መጨረሻ ድረስ ተከታተሉኝ። ቴሌግራም ቻናል ላይ ሰመጡ እዚህ መጀመሪያ ላይ አስቀምጥላችኋለሁ። ትመጡና ይሄንን ስትነኩት ወደ ዳውንሎድ ማድረጊያ ቦታ ነው የሚወስዳችሁ። ይሄንን እኔ ከዚህ በፊት ዳውንሎድ አድርጌያለሁ። እናንተ ይሄን ዳውንሎድ ታደርጋላችሁ። በመቀጠል ዳውንሎድ ያደረግነውን አፕሊኬሽን ስንከፍተው እንደዚህ ይመጣልናል። እንደምታዩት ከ3 ሚሊዮን በላይ ዩዘሮች አሉት አሁን ላይ የተጠቀሙ ያሉ። እዚህ ጋር ምን እናደርጋለን እኛ አዲስ ስለሆንን ክሬት ዋሌት የሚለውን ነካለን። በመቀጠል ከክሬት ዋሌት በኋላ እዚህ ጋር ኢንቪቴሽን ኮድ አስገቡ ይላችኋል። እዚህ ጋር እኔ ከጎን ማስቀምጠላችሁ ኢንቪቴሽን ኮድ አስገቡና ክሬት ዋሌት የሚለውን ትነካላችሁ። 1500 ቶኬኑን የምታገኙበት መንገድ ይሄኛው ነው ማለት ነው የመጀመሪያው። እሱን እንዳስገባን እዚህ ጋር ይሄው ክሬት ዋሌት የሚለውን ይሄን ክሬት ሜሞንሽናል ዋሌት የሚለውን እቺ ራይት አድርጉና ክሬት ዋሌት ትሉታላችሁ። መቀጠል እዚህ ጋር ኮዶችን እንድታስገቡ ይጠይቋቸዋል። ፓስወርድ ታስገባላችሁ። ተመሳሳይ ፓስወርድ እዚህ ጋር 6 ዲጂት ፓስወርድ ማለት ነው። ቁጥርም መሆን ይችላል። እዚህ ጋርም ተመሳሳይ አስገብታችሁ እቺ ራይት በማድረግ ኮንቲኒው እንለዋለን። ከዛ በኋላ በመቀጠል እዚህ ጋር ነው የሸፈንኩትን አይነት እንደዚህ ኮድ ያመጣቸዋል። ይሄኛው ራይት ዳውን ሴድ ፐርስ ይላቸዋል እቺን ኮድ። ከዛ ቀጥሎ አንደኛ ላይ የተጻፈው አራተኛ ላይ የተጻፈው የትኛው ነው የሚላችሁን ታስገባላችሁ። ይሄ የኔ ኮድ ስለሆነ ያው ሸፍነዋለሁኝ። ያንን በስትክክል እንዳስገባችሁ የኮንግራቹሌሽን ኦን ዘ ሰክሰስ ኦፍ ባክአፕ ይላችኋል። እዚህ ጋር አይ አንደርስታንድ ትሉታላችሁ። ከዛ ቀጥታ ወደ ውስጥ እንገባለን ማለት ነው። ልክ እንዳልኳችሁ ስታደርጉ ቀጥታ ወደዚህ ዳሽቦርድ እንመጣለን። ይሄው $750 ወይም ደግሞ SVERN የሚለውን 2500 ቶኬኑ ሪዋርድ ይሰጣችኋል ማለት ነው። ይሄኛው ነው በኋላ ላይ ልክ ከዚህ በፊት እንደ ሃምስተርን ምናምን ሰርተው ይሄው ሲስተሙን የሰጠኝ 2500። ከዚህ በፊት ይሄ ሃምስተር ዶግ ምናምን ብዙ ኤርድሮፖች ላይ አውረን ሰርተናል። ልክ እንደዛ አይነት ነው ይሄኛው። በኋላ ላይ ሊስት ሲደረግ የተለያዩ ስራዎች አሉ። ያው ከዚህ በፊት እና ሃምስተር ላይ ምናምን ትንሽ ብር ተሰጥቶ ነበረ። ከዛ በፊት ደግሞ የነበረው ላይ ትልቅም ያገኘንበት አለ እንደ ኖት ኮይን አካባቢ ላይ። ይሄኛውንም አሁን ላይ ያው ብዙ ሰዎች የተመዘገቡ ስላሉና ትንሽ ሰው ዩዘር እስከሆነ ድረስ የሚሰጠው ክፍያ ከፍ ይላል። ብዙ ሰው ደግሞ ሲመጣ ያው የሚከፍሉት ክፍያ ዝቅ እያለ ስለሚመጣ ከአሁኑ ቀድማችሁ ሁላችሁም እዚህ ላይ ተመዝገቡበት። በኋላ ላይ እንደ ዋሌትን መጠቀም ትችላላችሁ። ትራንስፈር ምናምን ኢንቪቴሽን ብናደርግባቸው አሉ እዚህ ላይ። ኢንቫይት ደግሞ ስታደርጉ ያው የተሻለ የምታገኙበት መንገድ አለ። እሱንም አንዴ ላስረዳችሁ። ይሄ ኢንቪቴሽን ቦታው ነው። ኮዳችሁን እዚህ ጋር ነው የምታገኙት። ይሄው እቺኛዋን ነክታችሁ ማለት ነው። ማይቲም የሚለው ላይ ስገባ ማለት ነው ኢንቪቴሽን ሪዋርዶች የተለያዩ የምታገኟቸው አሉ። በሌቭል 1 በሌቭል 2 ያው ግሬድ 1 ግሬድ 2 ግሬድ 3 የሚለው ላይ እናንተ በግሬድ 1 ላይ ምን ያክል ሰዎችን አመጣችሁ፣ ምን ያክል በግሬድ 2 ላይ አመጣችሁ የሚለው ታይቶ የምታገኟቸው ቦነሶች እንደዛው ከፍ እያሉ ይመጣሉ። በመጀመሪያው ላይ፣ በሁለተኛው ላይ፣ በሶስተኛው ላይ ማለት ነው። ይሄ እናንተ የሚሰጣችሁ ኮሚሽን ላይ በዩኤስዲቲ ታስበው ወይም ደግሞ 400 በአንድ ሰው 400 ኮይን ይሰጧቸዋል። የትኛውን እዚህ ጋር የነበረውን ይሄኛውን ኮይን ማለት ነው። ይሄ ሴቭ SVERV የሚለውን ኮይን ሰዎችን ሪፈር ባረጋችሁ ቁጥር እንደዛው እየጨመረላችሁ ይመጣል። እዚህ ላይ ደግሞ ባላንሳችሁ ላይ አድ ይደረጋል ማለት ነው። እዚህ ጋር ደግሞ የተለያዩ ምንሰራቸው ታስኮች አሉ። ታስክ ቴሌግራም ታስኮች አሉ የተለያዩ። ይሄ 200 ታስክ ሪዋርድ አላቸው። ይሄን SVERV የሚባለውን ማለት ነው። ይሄኛው 200 አለው። ይሄኛው ዩቲዩብ ታስክ እንደዛው አለው። እነዚህን እየሰራው አሳያችኋለሁ። ለምሳሌ ይሄው የመጀመሪያው ቴሌግራም የሚለውን እንስራውና አላሳያችሁ። እዚህ ጋር ጆይን የሚለውን ነካዋለሁ። ጆይን የሚለውን ስነካ እንደምታዩት ይሄው ጆይን የምናደርገው ይሄኛውን ነው። አንደኛ ይሄኛውን ቻናል ነው። ሁለተኛ ደግሞ ከስር ያለውን ቻናል ነው። ይሄው ስም እንደዚህ ሁለቱንም ኮፒ እናደርጋለን። ይሄኛውንም ከዛ ሄደን ቴሌግራማችን ላይ ሰርች አደረኩት። እንደምታዩት ይሄው እንደዚህ ገባው። ከዛ ይሄ እነሱ ብዙ ኮሚኒቲ የተለያዩ ነገሮችን ስለ ኤርድሮፕ አዲስ ነገር ምናምን ሲኖር የሚለቁበት ቻናል ስለሆነ ይጠቅማቸዋል። እናንተ እንዳትወጡታችሁት። ይሄው የመጀመሪያውን ገባው። ይሄው እዚህ ጋር ከስር ያለው ነው። ይሄንንም ጆይን አደርጋለሁ። ከዛ ይሄንንም ይሄው ስክሪንሾት አደርጋለሁ። እንደምታዩት የሁለቱንም ስክሪንሾት አድርጌያለሁ። ከዛ ተመልሼ ወደ አፕሊኬሽኑ መጣና እዚህ ጋር ይሄን ነክቼ ስክሪንሾቶቹን አስገባለሁ ማለት ነው። እንደምታዩት ሁለት ፎቶዎችን አፕሎድ እያደረኩ ነው። እንደምታዩት የሁለቱንም አስገብቻለሁ። እዚህ ጋር ዩዘር ኔም ታስገባላችሁ ከፈለጋችሁ። ቴሌግራም ዩዘር ኔሞችን ታስገቡና እዚህ ጋር ይሄን ደን እንለዋለን። እንደምታዩት ይሄው ራይት አደረገ ተቀበለኝ ማለት ነው። ከዛ
ይሄው እንደምታዩት እዚህ ጋር ነው። አሁን ታስካችን ይሄ ፔንዲንግ ላይ ነው የሚሆነው። ያው ታስክ ፔንዲንግ የሆነ አንድ አለኝ ማለት ነው። አሁን ይሄ ይታይና በ6 ሰዓት ውስጥ ይሄ ሪዋርድ ይሰጠኛል። ቴሌግራሙም ዩቲዩቡንም ሁሉንም እንደዚህ እየገባችሁ እናንተ ከስር መስራት ትችላላችሁ። በመቀጠል ደግሞ ያው እዚህ ጋር ያው SVERV የሚባለው ኤርድሮፕ ሪዋርዱ ሬጂስትሬሽን ሪዋርድ 100% ነው። 5000 ወይም 1500 USDT ድረስ ይደርሳል። ሌቭል 1 ሪፈራላችሁ ላይ 4400 SV ታገኛላችሁ። 120 USDT ወርዝ ሊያደርግ የሚችል ይሄ 8% ነው። ሌቭል 2 ላይ ደግሞ 7% አለው። ሌቭል 3 ላይ 5% አለው። 250 ወይም $75። ይሄኛው ያው በኋላ ኤርድሮፑ ሊስት ሲደረግ የሚወጣው ዋጋ ነው የሚወስነው፣ ግን ለአሁኑ ታስቦ ያለው በእነዚህ ልክ ነው ማለት ነው። ከዛ ኤግዛምፕል A B C C D ደግሞ የሚሉ እናንተ የጋበዟቸው ሰዎች ሌላ ሰው ሲያስገቡም ደግሞ እንደዛው ተጨማሪ ይመጣል። ደግሞ VVS ስቴክ ሪዋርድ የሚባል አለ። ስቴክ ሪዋርዳቸው ላይ ደግሞ ስቴክ ታይገር ከ10 እስከ 499 6% አለው። ከ500 እስከ 499 ከ4999 8% አለው። ከ5000 እስከ 49000 ምናምን 10% አለው። ከ50000 በላይ 12% አለው። ቲም ዳይናሚክ ስቴክ ሪዋርድ ደግሞ የሚባል አለ። እናንተ የጋበዟቸው ሰዎች ሲያስገቡም እንደዛው አለው። ኤርድሮፕም ነው እንደገና ስቴክ ሪዋርድ ደግሞ አላቸው ማለት ነው ተጨማሪ። ከዛ ደግሞ ኖድ ፓርትነር ፕሮግራም የሚል አለ። እዚህ ጋር ፕራይመሪ ኖድ አለ፣ ኢንተርሚዲየት ኖድ፣ አድቫንስ ኖድ፣ ሱፐር ኖድ እና ሆነር ሞድ የሚላሉ እነሱም የተለያዩ ሪዋርድ እና የተለያየ መጠን አላቸው። ኮምፕሌት ዘ ኮንዲሽን ኦፍ ኖድ ፓርትነር ቱ ኢንጆይ ዩር ዲቪደንድ የሚል ያው VVS ስቴክ ሞዱን ደግሞ ስናየው እዚህ ጋር ጆይን የምታደርጉባቸው አለ። በTRXም በUSDT ማድረግ ትችላላችሁ። ፕሮፊት ሳይክል 5 ዴይ ለ5 ቀን የሚቆይ ነው። ሚኒመም አማውንት 100 TRX እና ወይም ደግሞ 10 USDT ነው። እዚህ ጋር በኢቴሪየምም በትሮን TRXም ጆይን አድርጋችሁ ደግሞ እዛ ላይ መሳተፍ ትችላላችሁ። ምን ያክል ታማኝነት አለው የሚለውን ነገር ለማየት ያው ዋይት ፔፐራቸውን እዚህ ጋር ገብታችሁ ማየት ትችላላችሁ። ዲቨሎፕመንት ኤንድ ኢቮሉሽን ኦፍ ዘ RWA ማርኬት የሚል አለ። ይሄንን በደንብ እናንተ ገብታችሁ እዩት። የነሱ ዋይት ፔፐራቸው ነው ማለት ነው። ያው በክሪፕቶና በቶኬኖች ዙሪያ ስራዎችን ሰርታችሁ የምታውቁ ከሆነ ወሳኙ ነገር እንደ ዋይት ፔፐር ነው። ይሄንን በደንብ እየገባችሁ ቼክ አድርጉት። ይሄ ደግሞ የነሱ ኦፊሻል የሆነ ዌብሳይታቸው ነው። ይሄንንም እዚህ ጋር ፉል ስቴትመንቶቹ ምናምን ገብታችሁ ማየት ትችላላችሁ። ሰፖርት ቲም ላይ ደግሞ ገብታችሁ ማንኛውም አይነት ጥያቄ ካላችሁ ይሄው እንደምታዩት እንደዚህ ፍሪኩዌንትሊ አስክ ኤንድ ቲፕ ምናምን ይሄው ዲፖዚት እና ፕሮሰስ ይሏቸዋል። የምትፈልጉትን ጥያቄ AI ሰርቪስ አለ እዚህ ላይ ቀጥታ ለእናንተ መልስ የሚሰጣችሁ። እንደነገርኳችሁ ታስኩን እዚህ ጋር እየገባችሁ ደግሞ እነዚህን ታስኮች በደንብ ሁሉንም ስሯቸው። ዩቲዩብ ታክስ፣ ትዊተር ታክስ፣ ቴሌግራም ታክስ የሚል አለ። ዋሌት ማኔጅመንታችን ለጊዜው ልክ በእነዚህ አይነት መንገድ ነው የሚቆየው። ኤክስፖርት ፕራይቬት ኪ የሚል አለ። ፕራይቬት ኪያችሁን ትወስዳላችሁ። ሴኩሪቲ ምናምን ይሄ ጆብ አፕሊኬሽን ማይ ቲም ምናምን የሚል አለ። ፍሬንዶቻችሁን ሼር እያደረጋችሁ ደግሞ በደንብ እዚህ ላይ እየጋበዛችሁ አቆዩ። ልክ ሊስት ሲደረግ ደግሞ ምን ያክል እንደሚወጣ እንዴት ዊዝድሮ እንደምናደርግ ያለውን ፕሮሰስ አብረን እናያለን ማለት ነው። እስከዛ ድረስ እናንተ እዚህ ጋር ሪሲቭድ ሴንድ ምናምን ማድረግ ትችላላችሁ። ይሄን ኮፒ እያደረጋችሁ ትሮን ሪሌትድ የሆነ አሴት ነው። USDTም የፈለጋችሁትን ለምሳሌ ማለት ትችላላችሁ። እዚህ ላይ ትራንስፈር ማድረግ ትችላላችሁ። ከዚህ ላይ አሁን በእኛ 2500 በትሮን ኔትወርክ SVERV ነው ያለን ማለት ነው። ስለዚህ በሚቀጥለው ደግሞ ያሉትን ነገሮች እናያለን። እነዚህን ሁሉንም ሊንኮች ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ሱም እዚህ ጋር ያለ ነው። አሁን ባሳያችሁ መሰረት ገብታችሁ ስሩበት። በሚቀጥለው ደግሞ ሊስት ሲደረግ እንዴት ዊዝድሮ እንደምናደርግ ያለው ሙሉ ፕሮሰስ ይዤላችሁ እመጣለሁ። ቪዲዮ ላይክ በማድረግ አዳዲስ የሆናችሁ ሰብስክራይብ አድርጋችሁ ጨርሱት። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።